አንግማን ምን ሼማ ካራባክ ጋቻ ወጣሽ። ካራባክ የአዘርባይጃን ቡድን ወርልድ ቻምፒየን አለሽ እንዴ? ወርልድ ቻምፒየን ሆንሽ የአዘርባይጃን ቡድንም ቻምፒየን ነበርሽ መሆን የነበረብሽ። አድክም ሆነሻልማ። የቻምፒየንስ ሊግ ልምድ ያለው ቡድንኛ ልምበላው ነው የምንጮተው ምናምን ነገር ዱቄት። ይሄኛውን ቻምፒየንስ ሊግ ፎርሜሽን ተጫውተሽ አታውቂም። ጭራሽ አታውቂም። ግሩፕ ስቴጅ እና ምናምን ነገር የተለያየ ነገር እኮ ነው። ነጥብ ስብሰባ ይባላል እንደ ፕሪሚየር ሊግ ማለት ማትሺው ፕሪሚየር ሊግ ፕሪሚየር ሊግ ለምሳሌ አይደል ከሁሉም ትላልቅ ከሚባሉት ትንሹ ዋንጫ እኮ ነው ፕሪሚየር ሊግ ያለሽ። ዝም ብለሽ ቻምፒየንስ ሊግ ነው ተፎክራለሽ። ካራባክ ማሸነፋት ሲመስል ቻምፒየንስ ሊግ ምታው የድሮ ቻምፒየንስ ሊግ ነው ያለሽ። የድሮ ቻምፒየንስ ሊግ አዲሱ ቻምፒየንስ ሊግ ፒኤስጂ ብቻ ያለ ገባሽ አይደል? ፒኤስጂ ደግሞ ኮሚኒቲ ሺልድ ኢንተርናሽናል ኮሚኒቲ ሺልድ አሸንፈሻል። ይመችሽ። ወርልድ ቻምፒየን ነኝ። አንድ ጌም ነው ያሸነፍሽው። አንድ ጌም ፒኤስጂን ማለት እስከ ፒኤስጂ ድረስ ማንን ነው የገጠምሽው? ማንንም አያውቃችሁ ካራባኮቹን ገጥመሽ ነው ዛሬ ሲደረሹ። አድክም ያንስ ተረዳሽኛል። ማናችሁም በዚህ ቀመር ተበልታችሁ እርግጠኛ ነው። ግን 15 ደቂቃ ጎል አይገባም። 16ኛ ደቂቃ ነው ኤስታቪዮ ለጥቂት ሊያስቀይመን ነበር። ለጥቂት